ፈሰሰ። እናቶች ተጨነቁ። እርስ በርሱ አይሁድ ተራረደ። ጌታ ሆይ ይሄ መቅደስ ይታያል አሉት። ጠዋት የፀሐይ ነጸብራቅ ወጥቶበት በደብረ ዘይት ተራራም ቁጭ ብሎ ሳለ ንገረን፣ መጨረሻው ምንድነው? ምልክቱስ ምንድነው አሉት። ኢየሱስም ድንጋይ በድንጋይ ላይ ይወድቃል ያልኳችሁ የዓለም መጨረሻ ይመጣል። አዎ ጥጦስ መቅደሱን ያፈርሳል፣ እስራኤል ላይ ደም ይፈርዳል። መጨረሻው ግን እና ዘላለማዊው ግን ምጽአት ይመጣል። ጥጦስ በኢየሩሳሌም መምጣቱ እንደ ምጽአት ነው። ምጽአት ይመጣል፣ ምድር ትቀልጣለች፣ ሰማያት ያልፋሉ፣ ቃሌ ግን አያልፍም። እስከ መጨረሻ የሚጸና ይድናል። የዛን ሰዓት የመከራ ሰዓት ይሆናል። 7 የመቅሰፍት ዓመቶች አሉ፣ አስጨናቂዎች። 7 የመቅሰፍት አስጨናቂ ዘመኖች። ሰዎች ሞት ይመኛሉ፣ መድኃኒት ይጣጣ አይሞቱም። ገመድ ይዘው ይንጠለጠላሉ፣ አይሞቱም። ሞትን ይመኛሉ፣ አይችሉም። ከምድር ውስጥ ከጥልቁ የሚወጡ ልዩ መናፍስት ይመጣሉ። 5 ወር የሰው ልጅ በምድር ላይ ያለውን ሁሉ ይነድፉታል። ሰው በነዛ ፊታቸው ያነበሳ ጅራታቸው የዘንዶ በሆነ ልዩ ፍጡራን ይነደፋል። ራእይ ነው የሚነግረን። ሞት ይፈልጋል፣ ባህር ይገባል፣ ባህር ትከፋዋለች። ቅዱሳንን ሰድበዋል፣ እነሆ አንደበታቸውን ክፉ ተናግረዋልና አንዱ መቅሰፍት በአፋቸው ውስጥ ምላሳቸው ይበሰብሳል፣ ከትናጋቸው ይጣበቃል። ሰዓት ይመጣል፣ ጊዜ ይመጣል። ኢየሱስ ክርስቶስ የሚናገረው ምንድነው? ይሄ ሁሉ የምጣር መጀመሪያ ነው። ገና የሚመጣል ወዝንቱ ሁሉ ቀዳሚሁ ለሕማም ውእቱ። ይሄ ገና የምጣር መጀመሪያ ነው። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል። ረሃብ፣ እነሆ መከራ፣ ስቃይ ይሆናል። ወይመጽ ረሃብ ወብድብድ ወድልቅልቅ ውስተ ሁሉ በሐውርት። በኢየሩሳሌም ብቻ አይደለም፣ በመላው ዓለም አስጨናቂ ሰዓት ይመጣል። የአስጨናቂ ሰዓት እየጀመረ ነው ያለው። መቼ እንወቀው? ሌላ ለየት ያለ ምልክት ምሰጠን አለ? ጌታ ሆይ እሰጣችኋለሁ። ሌላ ለየት ያለ ምልክት ደግሞ ምሰጣችሁ አንድ ነገር ነው። በዚያ ወራት መከራ፣ እነሆ ፀሐይ ይጨልማል፣ ጨረቃ ብርሃኗን አትሰጥም፣ ከዋክብት ሁሉ ከሰማይ ይወድቃሉ። አንድ ነገር ግን ልንገራችሁ። ማቴዎስ 24:32 ምሳሌውን ከበለስ ተማሩ። ከበለስ ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። በለሲት ማናት? በለስ ዘይቤ ቤተ እስራኤል ሙንቱ። በለስ የተባለች እስራኤል ናት። በለሷ ስታቆጠቁጥ በጋ እንደቀረበ ወቁ። ምን ማለት ነው? እስራኤል መንግስት ስትመሰርት፣ ይሄ ቀድሞ የተነገረ ከ1948 በፊት የተጻፈ ነገር ነው የምነግራችሁ። ትርጉሙም ያ ሜይ 14 1948 ነው እስራኤል መንግስት የመሰረተችው። በለስ ዘይቤ ቤተ እስራኤል ሙንቱ። በለስ ስታቆጠቁጥ በጋ እንደቀረበ ታውቁ የለም? እስራኤል መንግስት ስትመሰርት አንዱ ምልክታችሁ መጨረሻው እንደመጣ ወቁ። የዛን ጊዜ መከራ ይሆናል፣ የዛን ጊዜ ስቃይ ይሆናል፣ የዛን ጊዜ አስጨናቂ ሰዓት ይሆናል። ሌባ መቼ እንደሚመጣ አይታወቅም። የጌታ አመጣጥ ከምስራቅ መብረቅ ብልጭ ብሎ እስከ ምዕራብ እንደሚታይ ይሆናል። ስለዚህ ንቁ፣ ከሐሰተኞች ተጠበቁ፣ ራሳችሁን አንጹ፣ ራሳችሁን ቀድሱ። በእስራኤል ላይ የደረሰው መከራ፣ በጥጦስ የደረሰው፣ በአንጢያኮስ የደረሰው እንዳይደርስባችሁ። ይሄኛው እንደውም ልክ አለው። በዛች ሀገር ብቻ ተፈጽሟል። በመላው ዓለም የሚሆነው መከራ፣ ዛሬ ምድራችን እያስተናገደች ያለችው ኃጢአት፣ ርኩሰት፣ በደል ላይ ይደርሷል። ሰዶምን እኮ ምንድነው ያለው እግዚአብሔር? እነሆ የሰዶም ጩኸቷ ወደ እኔ ደረሰ፣ እንደ ስራዋ አይ ዘንድ አብርሃም ወደ ሰዶም ይሄዳለው። እነሆ የነዛ የሰናኦር ግንብ ሰማይ በደረሰ ጊዜ እግዚአብሔር ምን አለ ነው የሚለው ዘፍጥረት 11። እነሆ ወጡ፣ እግዚአብሔርን እንውጋል፣ ወደ ላይ መጡ። እስቲ እንደ ስራቸው አይዘን እወርዳለሁ አለ እግዚአብሔር። ትላንት የወረደ እግዚአብሔር ዛሬ አይወርድም፣ ይልቁንም ተነግሯል። ማንም አያስታችሁ፣ ዓለም አያስታችሁ፣ የዓለም ነገር አያስታችሁ። የእግዚአብሔር ቃል እውነት ነው። እግዚአብሔር የተናገረው እውነት ነው። ይመጣል፣ ምድር ትቀልጣለች፣ ይመጣል፣ ሰማያት ይታወካሉ፣ ይመጣል፣ ፀሐይ ትጨልማለች፣ ይመጣል፣ ጨረቃ ደም ትመስላለች፣ ይመጣል፣ ከዋክብት ይረግፋሉ፣ ይመጣል፣ ምድር አትኖርም፣ ለዘላለም ወደ አለመኖር ይሄዳል። የዛን ጊዜ ነው ያለው የእግዚአብሔር ቃል። 5 ውሾች ወደዚያች መግባት አይችሉምና ይወጣሉ ነው ያለው። የተቀደሱ ሰዎች በንስሐ ውስጥ ያሉ፣ እግዚአብሔርን የፈሩ፣ በምህረቱ ያሉ ብቻ
ይጸድቃሉ። ሌላው ግን እነሆ እግዚአብሔር ተናግሯል፣ ዛሬ ተናግሯል። ዛሬ የተናገረው ሕግ ነገ ይሰራል። ማቴዎስ 4:14 ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። አዎ ኢየሱስ ክርስቶስ ሲመጣ በቀኙ ለመቆም ንስሐ፣ ንጽህና፣ እንባ፣ ቅድስና ዮሐንስ አትናቴዎስ ቅድም በቅዳሴው ምን ነገረን? ኃጢአት የሚስተሰረይባቸው 3 ልደቶች አሉን ይላል። ኃጢአት የሚሰረይባቸው 3 ልደቶች፣ ጥምቀት ኃጢአት ታስተሰርያለች፣ ስጋው ደግሞ ኃጢአት ያስተሰርያል። ሶስተኛው ንስሐ እንባ ነው። እግዚአብሔር ተናግሯል፣ እውነት ነው። CNN ያወራው ኤቢሲ የዘገበው ፋክስ የዘገበው አይደለም። እግዚአብሔር የተናገረው ቃል እውነት ነው። የሆሊውድ ዶክመንተሪ አይደለም። የዓለም ከንቱ ፍልስፍና አይደለም። እግዚአብሔር ተናግሯል፣ ይሆናል። እግዚአብሔር የተናገረው አይቀርም። የኦርቶዶክስ ክርስቲያኖች፣ የኢትዮጵያ ልጆች እንደ አባቶቻችሁ በቅድስና ኑሩ። ዓለማችን ዛሬ ነጋሪት የሚመታለት የሶዶም ስራ ነው፣ የገሞራ ኃጢአት ነው፣ የጊብዓ ድፍረት ነው። የሶዶምና የገሞራ ስራ ዛሬ ምድራችን ያስተናግደዋል። ይሄን መናገር ፖለቲካሊ ኢንኮሬክት ነው። የእግዚአብሔር ቃል ግን እንደሚናገረው ኮሬክት ነው። እግዚአብሔር ይመጣል፣ ኢየሱስ ክርስቶስ ይመጣል። ምድራችን ሁሉ ይሄን ኃያል አምላክ የምትቀበልበት ሰዓት ይመጣል፣ አይቀርም። ድንጋይ በድንጋይ ላይ ይወድቃል። ሆኗል። ጥጦስ መጥቷል፣ አንጢያኮስ መጥቷል። ወደፊትም አውሬው ይመጣል፣ ዓለምን ያስታል። እኔ ኢየሱስ ነኝ ይላል። የዛን ጊዜ ግን እስከመጨረሻ የሚጸና ይድናል። ስለ እናት ስለ ድንግል ማርያም ብለህ አድነን። አሜን።